በአውሮፕላን ጎማ ስር ተለጥፎና ተሸሽጎ ከኬንያ ናይሮቢ ወደ እንግሊዝ ለንደን ለመብረር ለመጥፋት ያሰበው ወጣት ኬንያዊ። የዚህ ወጣት ድርጊት እንኳን ለማድረግ ይቅርና ለማሰብ እንኳን እጅግ የሚከብድ ነው። በአውሮፕላን ጎማ ስር ተለጥፎ 41,000 ጫማ ከፍታ ላይ ለ9 ሰዓት ተጉዞ ከናይሮቢ ለንደን መግባት ይቻላልን? የዚህ ወጣት ታሪክ ከመንገሬ በፊት እንደተለመደው ኮፒ ሊንክ፣ ፎሎ እና ዲዊት እያደረጋችሁ ቪዲዮ ለብዙ ሰው እንዲደርስ አድርጉ። ክሪስቶፈር ይባላል። የ29 ዓመት ወጣት ኬንያታ ኢንተርናሽናል ኤርፖርት ውስጥ ተቀጥሮ ይሰራል። ይህ ወጣት የሁል ጊዜ ህልሙ ከኬንያ ወደ እንግሊዝ ሄዶ ለንደን ውስጥ የኖረ ኑሮውን ማቅናት ወይንም የተሻለ ኑሮ መኖር ነው። ታዲያ ክሪስቶፈር ለዚህ በደንብ ተዘጋጅቷል። ፓስፖርት አለው። ከዛም አልፎ የእንግሊዝ መግቢያ ቪዛ አለው። ታዲያ ይህ ወጣት ከናይሮቢ ወደ ለንደን የሚሄድበት ወይንም የሚበርበት መንገድ አንድ መላ መዘየድ ነበረበት፣ ያም በነፃ መሄድ። ታዲያ እንደ ጆሞ ኬንያታ ኢንተርናሽናል ኤርፖርት ሰራተኝነቱ አውሮፕላን ውስጥ እንዴት ተደብቆ ራሱ ሸሽጎ እንዴት እንደሚወስድ መላ ዘየደ። አንደኛውና ምርጥ ሆኖ የተገኘ ለሱ የአውሮፕላን ጎማ ስር ማስቀመጫ ወይንም ዊልዌል ተብሎ የሚጠራው ኮምፓርትመንት ውስጥ መደበቅ ነው። ክሪስቶፈር ይህን ቦታ በደንብ ጎበኘው፣ አየው። እውነትም የአውሮፕላን ዊልዌል በጣም ሰፊና አንድ መካከለኛ ቁመት ያለው ሰው ሊያስቆምና ሊያስተኛ የሚችል ሰፊ ቦታ ነው። ከዛ ይህን ውሳኔ በአጭር ጊዜ ውስጥ ወሰነ። የአውሮፕላኑ ጎማ ስር ቲሸርትና ጂንስ ለብሶ ከስራ እንደወጣ ቲሸርትና ጂንስ እንደለበሰ የአውሮፕላን ጎማ ስር ማስቀመጫ ገባ፣ ዊልዌል ተብሎ የሚጠራው ኮምፓርትመንት። አውሮፕላኑም ተነሳ። ከናይሮቢ ወደ ለንደን በረራ ለ9 ሰዓት ያህል ተጓዘ። አውሮፕላኑም ለንደን ደረሰ። ፓይሌቱ አውሮፕላኑን ለማሳረፍ 20 ደቂቃዎች አካባቢ ሲቀሩት የአውሮፕላኑን ላንዲንግ ጊር መዘርጋት ወይንም እግሩን መዘርጋት ይጀምራል። ታዲያ በዚህ ሰዓት አንድ አሳዛኝ ነገር ይፈጠራል። ጎማ ስር የተደበቀው ክሪስቶፈር እንደ ድንጋይ ወይንም እንደ ከዋክብት ስባሪ ከላይ እየተንከባለለ ከ4,000 ጫማ አካባቢ ወደ ምድር ይቀጥላል። ታዲያ ከምድር ሲያዩት የነበሩ ሰዎች ብዙዎቹ አስትሮይድ ወይንም የከዋክብት ስባሪ እያሉ ሲያስቡ፣ ሌሎቹ ደግሞ ከአውሮፕላን ተጎምዶ የወደቀ የአውሮፕላን እግር ወይንም አንድ አካላት ነው ብለው ሲጠረጥሩ ነበር። ከጥቂት ደቂቃዎች በኋላ ክሪስቶፈር መሬት ደረሰ። መሬት በደረሰበት ሰዓት የበረዶ ክምር ተጎምዶ የወደቀ ነበር ይመስለው። ምክንያቱም 41,000 ጫማ ላይ ያለው የዌዘር ወይንም የአየር ሁኔታ -50 እስከ -60 ነው። ስለዚህ በረዶ ሆኗል። ስናጠቃልለው ይህን ወጣት ህይወት ያሳለፈ ወይንም ይህን ወጣት የገደለው ከ4,000 ጫማ ከፍታ ላይ መውደቁ ሳይሆን አውሮፕላኑ በ41,000 ጫማ ላይ በሚበርበት ሰዓት ያለው የአየር ሁኔታ እንደነገርኳችሁ ከ-50 እስከ -60 ይደርሳል። ስለዚህ አንድ ይህን መቋቋም አይችልም። ሁለተኛ 41,000 ጫማ አካባቢ ላይ ኦክሲጂን በቂ አይደለም ወይንም በቂ ኦክሲጂን አያገኝም። በዚህም ህይወቱን ሊያልፍ ይችላል። ሶስተኛው እንዳልኳችሁ የአውሮፕላኑ ጎማ ተሰብስቦ የሚገባው ክሪስቶፈር ወይንም ይህ ወጣት የተደበቀበት ኮምፓርትመንት ወይንም ክፍል ስለሆነ የአውሮፕላኑ ጎማ ጫና ራሱ ህይወቱን ሊያሳጣው ይችላል። ይህ እጅግ አደገኛና የማይሞከር ጭራሹን የማይታሰብ ድርጊት ነው የፈጸመው። ይህን ወጣት የመረመሩት ሰዎች እንደሚናገሩት ክሪስቶፈር አውሮፕላን ውስጥ ያለ ወይንም 41,000 ጫማ ላይ ያለ በበረዶና በኦክሲጅን እጥረት ምክንያት እንደሞተ ወይንም ህይወቱ እንዳለፈ ነው የሚናገሩት። የዚህ ወጣት አደገኛ ድርጊት ወይንም ውሳኔ እጅግ ዘግናኝና የማይሞከር ነው። ለምን መሰላችሁ? ቪዲዮ ላይ እንደምታዩት ይህ ትልልቅ የአውሮፕላኑ ጎማ ክሪስቶፈር የተደበቀበት ኮምፓርትመንት ወይንም ክፍል ውስጥ ነው ተሰብስቦ የሚገባ። ከዛም ቀጥሎ የአውሮፕላን ጎማ በር ወይንም ላንዲንግ ጊር ዶር ይከደናል። በዚህ ሰዓት ምን ይፈጠራል መስላችሁ? አውሮፕላኑ በሚነሳበት ሰዓት ጎማው አካባቢ ወይንም ዊሉ አካባቢ እጅግ ከፍተኛ ሙቀት ያመነጫል። ከዛም አልፎ ጎማው እየተሽከረከረ ተሰብስቦ ወደ ዊልዌል ወይንም ክሪስቶፈር የተደበቀበት ክፍል ኮምፓርትመንት ውስጥ ነው የሚገባ። ስለዚህ በዚህ ሰዓት ክሪስቶፈር አንደኛ በአውሮፕላኑ ጎማ ሊጨፈለቅ ይችላል። ሁለተኛ በአውሮፕላኑ ጎማ በሚያመነጨው ትልቅ ቴምፕሬቸር ወይንም ሙቀት ሊቃጠል ይችላል። ከዛም አልፎ አየር ላይ ኦክሲጂንና በረዶ ሰውነቱን ሊጎዳው ሊገለው ይችላል።